እንዴት ናቸው ወዳጆቼ? ዛሬ ደግሞ የምናየው እንዴት ነው ዴቨሎፕ ያደረግነው ፍሬምወርክ ቫሊዴት የምናደርገው የሚለውና ሪሰርቻችንን ከሰራን በኋላ መጨረሻ ላይ ፍሬምወርክ ዴቨሎፕ ካደረግን በኋላ ቀጥታ እንጠቀምም ግዴታ ቫሊዴት መደረግ አለበት ማለት ነው በኤክስፐርቶች። እሱን እንዴት ቫሊዴት እንደምናደርግ የምናየው ይሆናል ማለት ነው። እዚህ ጋር እንደምትመለከቱት ዴቨሎፕ የሆነ ፍሬምወርክ አለ። ፍሬምወርኩን እንዴት ነው ቫሊዴት የምናደርገው? እንዴት ነው ኤክስፐርቶች ሀሳባቸውን ሰጥተውበት እንዴት ነው ቫሊዴሽኑን ፕሮሰስ የምንጨርሰው የሚለውን የምናየው ይሆናል ማለት ነው። ኦኬ፣ የተዘጋጀውን ፍሬምወርክ ይዘን ወደ ኤክስፐርቶች ስንሄድ በዚህ በተዘጋጀው ፍሬምወርክ ዙሪያ እውቀት አላቸው ብለን የምናስባቸውን እንመርጣለን ማለት ነው። አብዛኛው ጊዜ ከ6 እስከ 12 እንደዛም 5 ይቻላል። በጣም ሲኒየር የሆኑ ኤክስፐርቶችን ከመረጥን በኋላ እንደምናደርገው ፍሬምወርካችንን ይዘን ወደ እነርሱ እንሄዳለን ማለት ነው። ከሄድን በኋላ ኢቫሉዌት የሚያደርጉበትን አይተሞችን እንሰጣቸዋለን ማለት ነው። ለምሳሌ አይተሞቻችን ለምሳሌ በአፕሊኬቢሊቲ ዙሪያ በአፕሮፕሪየትነስ ኢፌክቲቭነሱ ምንድን ነው የሚመስለው፣ ሪስፖንሲቭ ይሆናል ወይ፣ ኢዝሊ መጠቀም ይቻላል ወይ የሚለውን ኢቫሉዌት አድርገው ሬት እንዲሰጡን እናደርጋለን ማለት ነው። ከዛ በኋላ እነርሱ የሚሰጡንን ውጤት ይዘን ነው መጨረሻ ላይ ቫሊዴት ሆኗል ወይስ አልሆነም የሚለውን መጨረሻ ላይ የምንወስነው ማለት ነው። እና ኮሽነሪ አዘጋጅተን ያዘጋጀነውን ፍሬምወርክ ይዘን ወደ እነርሱ እንሄዳለን። እነርሱ ደግሞ በዚህ መሰረት ጥያቄ አዘጋጅተን በላይከርት እስኪ ሊሆን ይችላል፣ በኢንተርቪውም ይቻላል፣ አዘጋጅተን እንሰጣቸዋለን። ከዛ በኋላ እነርሱም ሀሳባቸውን ያስቀምጣሉ ማለት ነው። ያስቀመጡትን ሀሳብ ይዘን እንዴት ነው በቁጥራዊ መልኩ ቫሊዴት ነው ወይስ አይደለም የሚለውን የምንለየው የሚለውን እናያለን ማለት ነው። በዚህ መሰረት ለምሳሌ ይህን አንዱን ፍሬምወርክ ለምሳሌ እኛው ሊሆን ይችላል፣ አንዱን ፍሬምወርክ ይህንን እኛ አዘጋጅተናል ብለን እናስብ። ምንድነው የምናደርገው? ይህንን ይዘን ወደ ኤክስፐርቶቻችን ሄደን እንሰጣቸዋለን። ስንሰጣቸው ይህንን ጥያቄዎች አንድ ላይ አታች አድርገን እንሰጣቸዋለን ማለት ነው። በዚህ መሰረት እነርሱ አግሪሜንታቸውን ያስቀምጣሉ። ኮሜንትም ካለ ኮሜንት ያደርጋሉ ማለት ነው። ኮሜንት ያደረጉትን ይዘን መተን እንዴት ነው በቁጥራዊ መልኩ ካልኩሌት ብናደርገው የሚለውን ለማየት ያክል እዚህ ጋር ምን አለን? ሶሪ መጨረሻ ላይ ሌቨል ኦፍ አግሪሜንት አለ። ለምሳሌ 5 ይሁን 6 ይሁን የኛ ኤክስፐርቶች የሰጡንን ሀሳብ ወደ ቁጥራዊ መረጃ ይዘን መተን ካልኩሌት ብናደርገው ማለት ነው። ለምሳሌ እዚህ ጋር አፕሊኬቢሊቲውን ቼክ ሲያደርጉ ይህን ውጤት አስቀምጠዋል። ሌቨል ኦፍ አግሪሜንት 0.83 መጥተዋል። እሱ ደግሞ ምን ማለት ነው የሚለውን እናያለን። እንዴት መጣ የሚለውን የምናይ ይሆናል ማለት ነው። ለምሳሌ በአፕሊኬቢሊቲ ላይ ወደ ጊዜ ልውሰዳችሁና አፕሊኬቢሊቲ ላይ እዚህ ጋር 5 ኤክስፐርቶች አሉ። 5ታቸውም ቅድም በሰጠናቸው ኮሽነሪ መሰረት ምላሾቻቸውን አስቀምጠዋል ማለት ነው። የመጀመሪያው ይሄኛው አፕሊኬቢሊቲ ላይ 5ቱም ኤክስፐርት የራሳቸውን ሀሳብ አስቀምጠዋል ማለት ነው። ይህን ቫሊዩ እንዴት ነው የምናደርገው? መጀመሪያ አሴንዲንግ ኦርደር እናስቀምጥና ይሄ ማለት አሴንዲንግ ኦርደር ማለት ነው እናስቀምጥና ከዛ በኋላ ሚን ቫሊዩን ካልኩሌት እናደርጋለን ማለት ነው። ሚን ቫሊዩን ካልኩሌት ካደረግን በኋላ ቀጣይ ደግሞ ምንድነው የሚመጣው? ፈርስት
ሎወር ኦር ፈርስት ኦር ሎወር ኳርተር እና አፐር ኳርተር አለ። ሌላ ደግሞ ሚዲየም ካልኩሌት እናደርጋለን ማለት ነው። እንዴት ነው እሱን ካልኩሌት የምናደርገው የሚለውን ለማየት ያክል ከዚህ በፊት በስታቲክስ ላይ እንደተማርነው ለምሳሌ ፖዚሽን ኦፍ ሚዲያን ለማግኘት 0.5 ታይምስ ኤን ማይነስ ፕላስ 1 ይሆናል ማለት ነው። መሀል ላይ የሚገኝ ቁጥር ማለት ነው። ከዚህም 50% አካባቢ የሚገኝ ቁጥር እንደ ሚዲያን ተብሎ ይጠራል ማለት ነው። እሱን እንይዛለን። ሌላው ደግሞ ሎወር ኳርታይል እና አፐር ኳርታይል አለ ማለት ነው። አፐር ኳርታይል እና ሎወር ኳርታይል ምንድን ናቸው? ለምሳሌ በእኛ ኬዝ 5 ነው ማለት ነው። ነምበር ኦፍ ኤክስፐርት 5 ነው ማለት ነው። ኤክስፐርት 1 እስከ 5 ስለሆነ 5 ነው ማለት ነው። በዚህ ኬዝ የኛም እንደሚሆነው የኛ የመጀመሪያው ሚኒመም ነምበር ይሆንና አሰንዲንግ ኦርደር የተቀመጠው ቁጥር ማለት ነው። ከዛ የመጀመሪያው ኪዋናችን ይሆናል። ከዛ ሚዲያን፣ ከዛ ኪው ስሪ ነው። መጨረሻ ላይ ያለው ቁጥር ማክሲመም ነምበር ይሆናል ማለት ነው። በሌላ ኬዝ ደግሞ እንዲስ ነው ኪዋን እና ኪው ስሪ የምናገኘው የሚለውን ለማየት ያክል ፖዚሽናቸው የት ይገኛሉ ማለት ነው። የመጀመሪያ ኪዋን ኦር ሎወር ኳርታይል 0.25 ታይምስ ኤን ፕላስ 1 ይሆንና የአፐር ኳርታይል ደግሞ 0.75 ባዛ ኤን ፕላስ 1 ይሆናል ማለት ነው። ይህም ደግሞ ከስታቲስቲክስ ሪፈር ማድረግ ትችላላችሁ ማለት ነው። በዚህ መሰረት ወደኛ ኬዝ ስንመጣ ሚኒመም 5 ይሆንና የመጀመሪያ ኪዋን 6 ይሆናል ማለት ነው። ሚዲየምም ደግሞ 6 ይሆናል ማለት ነው። ከዛ ኪው ስራችን ስንት ይሆናል? 7 ይሆናል ማለት ነው። ይህን ቫሊዩ ይዘን እዚህ ይህ ቫሊዩ ከየተመጣ ነው? ከዚህ የመጣ ነው ማለት ነው። ከዚህ ያገኘነው ቫሊዩ ነው ማለት ነው። እዚህ ጋር ኪዋናችን 6 ኪው ስሪ ደግሞ 7 ሆኗል ማለት ነው። ከዛ ሚዲያን ደግሞ 6 ነው ማለት ነው። ይህን ይዘን ወደ የት እንመጣለን? ወደ ሌቨል ኦፍ አግሪሜንት እንመጣለን ማለት ነው። ሌቨል ኦፍ አግሪሜንት ካልኩሌት ደግሞ ለማድረግ ምን ያስፈልገናል? ይህን ፎርሙላ እንጠቀማለን ማለት ነው። አግሪሜንት ኢዝ ኢኳልስ ቱ 1 ማይነስ ኪው ስሪ ማይነስ ኪዋን ኦቨር ሚዲያን ቫልዩ ይሆንና ለእያንዳንዱ አይተም ይህን ፎርሙላ እንጠቀማለን ማለት ነው። በዚህ መሰረት ምንድን ነው የምናደርገው? ይህ ቫልዩ ማለት ነው 1 ማይነስ ኪው ስሪ ማይነስ ኪዋን ኦቨር ሚዲያን ይሆንና 0.83 ይመጣል ማለት ነው። ለሌሎቻቸውም በዚህ መሰረት እንሰራለን ማለት ነው። ከዛ መጨረሻ ላይ አቨሬጅ ቫልዩ ስንት መጣ የሚለውን እናያለን ማለት ነው። ከዛ አቨሬጅ ቫልዩአችን ስንት ነው? በዚህ ጊዜ ሳማፕ አድርገን አቨሬጅ ስንወስድ 0.89 ይሆናል ማለት ነው። ደግሞ ለእያንዳንዱ አይተም ከ0.8 በላይ መምጣት አለበት ማለት ነው። ምክንያቱም ወደ 1 በተጠጋ ቁጥር ፍሬምወርካችን ቫሊድ ነው እያልን ነው ማለት ነው። እና አብዛኛውን ጊዜ ከ70% በላይ አግሪሜንት ሊኖር ይገባል ማለት ነው። በዚህ መሰረት የሰራነውን ፍሬምወርክ ቫሊዴት ማስደረግ እንችላለን ማለት ነው። በዚህ መሰረት ቫሊዴት ማስደረግ እንችላለን ማለት ነው። በእኛ ኬዝ 0.83 ነው። እያንዳንዱ ደግሞ ከ0.8 በላይ ነው። ሚኒመም 0.8 ማክሲመም ደግሞ 1 ነው ማለት ነው። ይህም 100% እና 80% ማለት ነው። እና አብዛኛውን ጊዜ ወደ 1 በተጠጋ ቁጥር ቫሊድ ነው እያልን ነው ማለት ነው። በዚህ መሰረት የሰራነው ፍሬምወርክ ቫሊዴት ማስደረግ እንችላለን ማለት ነው። አመሰግናለሁ።